Hey you guys, ዛሬ ገንፎ from scratch እንሰራለን። እስቲ ማን ነው የበሶ ገንፎ ቀምሶ የሚያውቅ? በጣም ይጣፍጣል። እኔ ሳው አቅምሶኝ በጣም ወደድኩትና ሰራሁት እና ለምንድነው ለእናንተ ሼር የማላረጋችሁ ብዬ አሰብኩና ዛሬም ወደ እናንተ መጣሁኝ። እንደምታዩት መጀመሪያ አጃ 2 መፍጫ ያህል ፈጨውኝና ከዛ በኋላ በሶይን አብሬ ቀላቀልኩት። አብረን ብንነፋው ጥሩ ነው፣ ሚክስ ይሆንልናል። ከዛ በኋላ ሚክስ ካረግን በኋላ ውሃችንን እናፈላለን። ከዛ ውሃችን ላይ ዘይትና ጨው ጠብ እናደርጋለን ማለት ነው፣ ያው ጣዕሙ አሪፍ እንዲሆንልን። ከዛ በኋላ ገንፎ እንግዲህ ግዴታ መታሸት አለበት እንደምታውቁት እና ውሃ ያዞርን እያሸን እየከደንን እናበስለዋለን እና በጣም ነው የሚጣፍጠው። በዛ ላይ ደግሞ ጤናማ ነው። የፉርኖ ዱቄት ምናምን ነገር ገንፎ ከምንሰራ ይሄ የተሻለ ይመስለኛል። ከዛ በኋላ አብስለን ከጨረስን በኋላ ትንሽ ቅቤ ጣል አድርገን እናቀርበዋለን። እኔም እንደዛ ነው እንደምታዩት። በደንብ ካበሰልኩ በኋላ ቅቤ አደረኩበት። ከዛ በኋላ በርበሬ አደረኩበት እና በጣም ኢንጆይ ያደረግነው። ወቅቱ ደግሞ እኛ ጋር ብርድ ስለሆነ በጣም ጣፍጦን ነበር የበላነው። ያው በርበሬ ነገር ስላለው ቅቤና በርበሬ ቡናችንን ደግሞ በወተት አድርገን ብንጠጣ የተሻለ ይሆናል፣ ጨጓራችን ምናምን እንዳይሰማን ማለት ነው። እኔም እንደዛ ነው ያደረኩት። መልካም ቀን ይኑላችሁ። ከወደዳችሁት ላይክ፣ ኮሜንት እና ሼር ማድረግ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉኝ። ቴንክ ዩ ጋይስ ባይ። በቀጣይ ቪዲዮ እስከምንገናኝ